በህይወታችሁ ስኬታማ መሆን ትፈልጋላችሁ? እነዚህን 3 ሚስጥራቶች በደንብ አድርጋችሁ አዳምጡኝ። ሰላም፣ እንዴት ናችሁ? በዚህ ቪዲዮ ብዙዎች እንደምትማሩበት ተስፋ አደርጋለሁ። ታዲያ ይህንን መልእክት ለሌሎች እንዲደርስ ላይክ፣ ሼር እንድታደርጉልኝ፣ ሰብስክራይብ ካላረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑኝ አደራላችኋለሁ። ብዙውን ጊዜ ሰዎች የሚጀምሩት የትኛውም ነገር ውጤታማና ፍሬያማ እንዲሆንላቸው ይፈልጋሉ። ነገር ግን ከሚሰሯቸው ስህተቶች የተነሳ የሚፈልጉትን ውጤት አያገኙም። ቶሎ ይጨነግፍባቸዋል፣ ነገራቸው ይበላሽባቸዋል። ይህ የሚሆንበት ምክንያት እነዚህን 3 ነገራቶች ባለማድረጋችሁ ምክንያት ነው። ከዚህ ቪዲዮ በኋላ በእርግጠኝነት ይህን ካስተካከላችሁ ውጤታማ ትሆናላችሁ። የመጀመሪያው እቅዳችሁ ለእግዚአብሔር አሳልፎ አለመስጠት። ብዙ ጊዜ ሰዎች ያቅዳሉ፣ ጊዜያቸውን፣ ገንዘባቸውን፣ ጉልበታቸውን ማድረግ የሚፈልጉት ነገር ላይ ያለ መሰሰት ኢንቨስት ያደርጋሉ። ነገር ግን እዚህ ጋር ይሳሳታሉ። እቅዳቸውን ለእግዚአብሔር ከመናገር ይልቅ ለሰዎች ማማከርን ይመርጣሉ። ለሰዎች ከምታማክሩ ለእግዚአብሔር እቅዳችሁን አሳልፋችሁ ብትሰጡ ስኬታማና ውጤታማ ትሆናላችሁ። ልትሰሩ ያቀዳችሁትን ነገር ለእግዚአብሔር በጸሎት አሳልፎ መስጠትና ለእግዚአብሔር መናገር ነገራችሁ ውጤታማ እንዲሆን ያደርጋል። አይጨነግፍም። ምክንያቱም ለእግዚአብሔር አደራ የሰጣችሁት ነገር እግዚአብሔር እጅ ሲገባ ስለሚባረክላችሁ። ሪሌሽን ሊሆን ይችላል፣ ልትጀምሩ ያሰባችሁት ንግድ ሊሆን ይችላል፣ አገልግሎት ሊሆን ይችላል። የትኛውም ነገር ለመስራት የተነሳችሁበት የትኛውም ጉዳይ ከመጀመራችሁ በፊት ቅድሚያ ለእግዚአብሔር መናገርና ለእግዚአብሔር አሳልፎ መስጠት ያስፈልጋል። የእግዚአብሔር ቃል በምሳሌ መጽሐፍ 16 ከቁጥር 3 ላይ እንደዚህ ይላል፣ ስራህን ለእግዚአብሔር አደራ ስጥ፣ ሐሳብህም ትጸናለችና ይላል። ሐሳባችሁም እንዲጸና እቅዳችሁም እንዲፈጸም የመጀመሪያ ማድረግ ያለባችሁ ትዳር ከመጀመራችሁ፣ የሆነ ነገር ስራ ከመጀመራችሁ፣ ምንም ከመጀመራችሁ በፊት ነገራችሁ እንዲጸና ለእግዚአብሔር በጸሎት ነገራችሁን አሳልፋችሁ መስጠት። ያቀዳችሁት እቅድ ከእግዚአብሔር ፍቃድ ጋር እንዲስማማ እንዲባረክላችሁ እግዚአብሔር እጁን እንዲዘረጋ ልትፈቅዱለት ያስፈልጋል። እግዚአብሔር እጅ የገባ እግዚአብሔር የነካው የትኛውም ነገር አይቆምም፣ አይጨነግፍም፣ አይበላሽም። ሁለተኛ፣ ስራችሁን ለእግዚአብሔር እንደምትሰሩ አስባችሁ ስሩ። በታማኝነት ትሰራላችሁ፣ ውጤታማ ትሆናላችሁ። እግዚአብሔርን በመፍራትና በመውደድ ትሰራላችሁ። የዛ ጊዜ ሰዎች እናንተን ሲያዩ ስለ ታማኝነታችሁ፣ ስለ ትጋታችሁ፣ እግዚአብሔርን ስለመፍራታችሁ በእናንተ ምክንያት እግዚአብሔርን ያመሰግናሉ። ስራችሁ እግዚአብሔርን ያስከብረዋል፣ እግዚአብሔርን ያገለግለዋል። ስለዚህ የምትሰሩትን ስራ ሁሉ ለእግዚአብሔር እንደምትሰሩ በትጋትና በታማኝነት ስትሰሩ ፍሬያማና ውጤታማ ትሆናላችሁ። ብዙውን ጊዜ ሰዎች ስራቸውን የሚሰሩት ለደሞዛቸው ወይም ለሰዎች ብለው ነው። ያ ግን እጅግ በጣም የተሳሳተና ውጤት አልባ የሆነ መንገድ ነው። የእግዚአብሔር ቃል በቆላስይስ 3:23 ላይ እንደዚህ ይላል፣ ለሰው ሳይሆን ለጌታ እንደምትገዙ የምታደርጉትን ሁሉ በትጋት አድርጉ። ለሰው ሳይሆን ለጌታ እንደምትገዙ የምታደርጉትን ሁሉ በትጋት አድርጉ። ለደሞዝ ለሰዎች መታየት ሳይሆን በትጋት እውነተኛ ፍሬ ለማግኘት አድርጉ። የዚያ ጊዜ ሐሳባችሁ፣ ነገራችሁ ፍጻሜን ያገኝላችኋል ማለት ነው። በሰዎችም ዘንድ አመኔታንና መወደድን ታገኛላችሁ። እግዚአብሔርም በእናንተ ምክንያት ይከብራል ማለት ነው። ስለዚህ እግዚአብሔር ከሰጣችሁ ላይ በጥቂቱም ሆነ በብዙ አስራትን ማውጣት ነገራችሁን ውጤታማ ያደርግላችኋል፣ ይባርክላችኋል ማለት ነው። ሶስተኛውና የመጨረሻው ሐሳብ በቃሉ መጽናት። ይህንን በደንብ አዳምጡ። አሁንም ቪዲዮ ለብዙ ሰዎች እንዲደርስ ሼር ማድረጋችሁን እንዳትረሱ። ስኬት የአንድ ቀን ሩጫ ብቻ አይደለም። በየቀኑ የምንተገብረው በየቀኑ የምናደርገው ውጤት እስከምናገኝበት ድረስ የምንራመድበት እርምጃ ነው። ስለዚህ አሁንም ደግሞ ለስኬታችሁ መራመድ መሮጥ ስትጀምሩ በቃሉ መጽናት አለባችሁ። የምታደርጉትን ሁሉ የእግዚአብሔርን ቃል እያሰላሰላችሁ እግዚአብሔርን በመፍራትና በመውደድ ማድረግ አለባችሁ። በኢያሱ መጽሐፍ ምዕራፍ 1 ከቁጥር 8 ላይ የእግዚአብሔር ቃል እንዲህ ያስተምረናል፣ እዚህ ሕግ መጽሐፍ ከአፍ አይለይ፣ በዚያ ጊዜ መንገድ ይከናወንልሃል፣ ይሳካልሃል ይላል እግዚአብሔር ቃል ሲናገር። መከናወንም መሳካትም ያለው በእግዚአብሔር ቃል ውስጥ መመላለሳችን ነው። የምታደርጉትን ሁሉ የምትሰሩትን ሁሉ የእግዚአብሔርን ቃል በቀንና በሌሊት ሁል ጊዜ ወደ ግራም ወደ ቀኝም ሳትሉ ሌላ አማራጭ ሳትፈልጉ የእግዚአብሔርን ቃል በማሰላሰል እግዚአብሔርን በመፍራትና በመውደድ የምታደርጉት ሁሉ መከናወንና ድልን ይሰጣችኋል። አንዳንድ ጊዜ ሰዎች በመዋሸት ጉቦ በመቀበል እግዚአብሔር በማይከብርበት መንገድ በመሄድ
ስኬትን ማግኘት የሚችሉ ይመስላቸዋል። ምናልባት ለጥቂት ጊዜ የሚፈልጉትን ጉዳይ ሊያገኙ ይችላሉ። ያ ግን ፍጻሜን አያገኝላቸው፣ ያዋርዳቸዋል፣ ይጥላቸዋል። እውነቱ የወጣ ቀን ይሸማቀቃሉ፣ ያፍራሉ፣ ደግመው ለመነሳት አቅም ያጣሉ። እግዚአብሔርን በመፍራትና በመውደድ ስሩ ፕሮሰስ እያደረገ የሄደ የጽድቅ መንገድ ማበብ ሲጀምር ማንም አይቆርጠውም፣ ማንም አያስቆመውም፣ ማንም አያጠፋው። ምክንያቱ መሰረቱ ጅማሬውም ራሱ እግዚአብሔር ስለሆነ የምትጀምሩትን ነገር ለእግዚአብሔር አሳልፋችሁ በመስጠት ጀምሩ። የምትሰሩትን ስራ እግዚአብሔርን እንደምታገለግሉ እያሰባችሁ ስሩ። እግዚአብሔር ቃል ላይ ደግሞ ፍጹም የሆነ ጽናት ይኑራችሁ። የዛ ጊዜ ማንም የእናንተን በር መዝጋት የእናንተን ነገር ማቆም አይችልም። ነገራችሁ ፍጻሜንና ትልቅ ስኬትን ያገኝላችኋል። ስለዚህ በሰዎች የወጣ በሰዎች ይወርዳል፣ በእግዚአብሔር የወጣ ግን በማንም ፈጽሞ ሊወርድና ሊረሳ ሊጣል አይችልም። ስለዚህ ይህንን መልእክት የምትከታተሉ በሙሉ የምታደርጉት የህይወታችሁ ጅማሬም ፍጻሜም እግዚአብሔር ይሁንና የዛ ጊዜ ውጤቱ እንዴት ያማረና የለመለመ እንደሆነ ታዩታላችሁ። በዚህ የተማራችሁትን፣ ያስተዋላችሁትን፣ የተጠቀማችሁትን በኮሜንት ሴክሽን ላይ ጻፉልኝ። እናንተም የህይወት ተመክሯችሁን ኮሜንት ሴክሽን ላይ ለሌሎች ጻፉላቸው። እነዚህ 3 ነገሮች ግን በህይወታችሁ ላይ ልትተገብሯቸውና ልታደርጓቸው የሚገባ ነገሮች ናቸው። እነዚህ ነገሮች ካደረጋችሁ ነገራችሁ ፍጻሜ ያገኝላችኋል ማለት ነው። ቪዲዮን ለብዙ ሰዎች እንዲደርስ ሼር ማድረጋችሁን እንዳትረሱ። እስከዚህ ስለተከታተላችሁኝ እጅግ አድርጌ አመሰግናችኋለሁ። ቀጣይ በሌላ ቪዲዮ እንገናኛለን። ወዳችኋለሁ። ጸጋና ሰላም ይብዛላችሁ። ሻሎም